ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁሉ ሰላም ነው ከእግዚአብሔር ጋር። ዛሬ ደግሞ እንግዲህ የቆስታ ጥብስ ይዤላችሁ መጥቻለሁ። እንዴት አድርጌ እንግዲህ ውሃ ሳልጨምር ጠበስ አድርጌ የሰራሁትን እንግዲህ ቆስታና በድንች የሰራሁትን እንግዲህ የምግብ አሰራር ይዤላችሁ መጥቻለሁ። እናንተም እንግዲህ ተመልክታችሁ እንድትሰሩት እያበረታታው እኔ ደግሞ ወደ ስራ ይሄዳለሁ። ጋበዝኳችሁ። ዛሬ ደግሞ እንግዲህ ቆስጣ ይዤ መጥቻለሁ። ድንች፣ ቀይ ሽንኩርት። በእነዚህ ግብአቶች እንግዲህ ፈጣንና ቀላል የሆነ ለጾመኞች ማናችንም መመገብ የምንችለው እንግዲህ የምግብ ዝግጅት ይዤ መጥቻለሁ። እንግዲህ እንድትከታተሉኝ እየጋበዝኩኝ እኔ ወደ ስራ እሄዳለሁ። እንደዚህ ቀጠን ቀጠን አድርገን ድንቹን እንከትፈዋለን ቶሎ እንዲጠበስልን። ሽንኩርቱን እንግዲህ እዚህ ጋር እየጠበስኩኝ ነው ያለው። ቀይ ሽንኩርቱን ዘይት ነው የጨመርኩበት። በደንብ አድርጌ ጠብሰዋለሁ። ትንሽ እንደዚህ ጠበስ ካለልን በኋላ እንግዲህ እንደዚህ እርድ ጨምርበታለሁ። እኔ ልጆቼም ስለሚመገቡልኝ እርድ ጨመርኩኝ። ትንሽ አብሬ እንደዚህ ጠበስ አድርገዋለሁ። ከዛይቱ ጋር ነው እየጠበስኩ ያለሁት። እንግዲህ ሽንኩርቱን እርዱን አንድ ላይ አድርጌ ወዲያው ድንቹን የከተፍኩትን ድንች ጨምረዋለሁ። ይህንን እንግዲህ በደንብ አድርጌ እንደ ቺፕስ እንደምንጠብሰው ትንሽ ጠበስ አድርገዋለሁ። መጠጥ እስከሚል ዘይቱ አብሬ ጠብሰዋለሁኝ። በደንብ አድርጌ ነው ይሄንን ቆስታ ያጠብኩት። እንግዲህ እንደምታዩት በደንብ ቆንጆ ሆኖ ታጥቧል። እንደምታዩት በደንብ አድርጌ እንግዲህ እንደ ቺፕስ እንደምንጠብሰው ጠብሻዋለሁ ማለት ነው። ድንቹን በዛይቱ እስካሁን ምንም ውሃ አልተጠቀምኩም። በራሱ በእንፋሎቱ ውሃ እያረኩኝ በክዳኑ እንፋሎት እያረኩኝ ጠበስኩት ድንቹን በደንብ አድርጌ። እንደዚህ በቀጫጭኑ ተደርጎ ቆስጣውን በረዣዥሙ ከትፌዋለሁ። ከላይ ድንቹ ላይ መጨመር ብቻ ነው። የተጠበሰውን ድንች ከታች ያለውን ወደ ላይ ያደረግን ቆስታውን ደግሞ ወደ ታች መጨመር ነው። ድንቹ በኃይል ሙትት እስከሚልም አልጠበስኩትም። ትንሽ ብቻ ጠበስ ነው ያደረኩት። ምክንያቱም አብሮ ከቆስታው ጋር ደግሞ ይጠበሳል ድጋሚ። ውሃም አልጨመርኩም። እንደምታዩት በራሱ በዛይቱ ብቻ ነው። እንደምታዩት በደንብ ሆኖ አድርጌ እንግዲህ
ጠብሼ ሰርቸዋለሁ። ውሃም አልጨመርኩም። ያለንን እንግዲህ ቅመም እንጠቀማለን። እዚች ጋር ሲናመን አደርግበታለሁ። ቆንጆ ነው። ጥሩ ጣዕም እንዲኖረው ያደርጋል። ቆንጆ በርበሬ ያደርጋለሁኝ ሳላበዛ። ይህንን እንግዲህ ኦል ፐርፐስ ሲዝኒንግ እንጠቀማለሁ። ይሄ በጣም ቆንጆ ነው፣ ያጣፍጠዋል። እሺ ምንም ጨምርበታለሁ። እንግዲህ ገልበጥ እናደርጋለን እንዳይዝብን። ውሃ ሳንጨምር በራሱ በዛይቱ ብቻ ስለሆነ የሚሰራው ቆስጣ ውሃ ሲጨመርበት ብዙም ጣዕሙ ጥሩ አይደለም። ስለዚህ እንደዚህ ጠበስ አድርገን ስንሰራው ለመብላትም ጣፈጥ አድርገን እንመገበዋለን። ጨው ጨምራለሁኝ። አያችሁ በምን ያህል ደቂቃ እንግዲህ እንዴት እንደደረሰ። እንግዲህ አሁን ቆንጆ ሆኖ ደርሷል። እሳቱን ማጥፋት ብቻ ነው። ሽታው ሌላ ነው። ቆንጆ ነው። እንግዲህ ነጭ ሽንኩርት ጨምር አላሳየዋችሁም፣ ይቅርታ። ነጭ ሽንኩርት የተፈጨ ነጭ ሽንኩርት ጨምሬ ያለውኝ